እርሶም ሳይሰሙ አንተም ሳሰማ አንቺም ሳሰሚ አስተያየት ኮመንት አትስጡ። ሐሳቤን ከወደዳችሁት ሼር አድርጉና ይሄንንማ መስማት አለበት ለምትሉት ሰው እንድታደርሱልኝ ነው የምፈልገው። እኛ ኦርቶዶክሳውያን በአንድነት በህብረት መቆም አለብን፣ መደራጀት አለብን ብለን ስንል ጦር መዘን ጠላትን እንዋጋ ማለታችን እንዳልሆነ ቅድስት ቤተ ክርስቲያናችንን ከጥቃት መከላከል ከአንገታችን የአንገት ማህተባችንን ሊበጥሱ የመጡትን ሰዎች መከላከል፣ የአንገት ማህተባችንን አትንኩብን ማለት ቅጥረ ቤተ ክርስቲያናችንን አትርገጡ፣ አትድረሱብን ማለት ጦርነት አይደለም። እኔ አሁንም ስጋቴ ይሄ የተኛው ልቡ የደነደነው ሀገር የሚመራው አሁን በእንቅልፍ ውስጥ ያለው የኦርቶዶክስን መጥፋት እንደ መልካም ጅማሮ አድርጎ ያየው የሰራዊት ጌታ ቅዱስ እግዚአብሔር ፈርዖንን በባህረ ኤርትራ እንደቀጣ፣ ናቡከደነጾርን ከሰውነት ወደ አውሬነት እንደቀየረ፣ ለ7 ዓመታት ያክልም ሳር ሲያስግጠው እንደኖረ ቢያቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይደለም እጁን ሊጭንባት አይደለም ቤተክርስቲያንን ክብሪት ለኩሶ ማቃጠል አይደለም ጣት መቀሰር ስለ ቤተክርስቲያን ክፉ ቃል ካንደበቱ አይጠበቅበትም ነበር። አንድ የሀገር መሪ የሀገሪቷ አስተዳዳሪ እስከሆነ ድረስ እንደ አባት ነው የምታየው። አባት ደግሞ ልጆቹን ከክፉ ነገር መከላከል አለበት። አንተ ጥቁር ነህ፣ አንተ ቀይ ነህ፣ አንተ ነጭ ነህ፣ አንተ ሰማያዊ ነህ፣ አንተ አረንጓዴ ነህ ሳይሆን በፍቅር ይሄው በተሰደድንበት በሰው ሀገር ተከብረን በእውነት እግዚአብሔር በሚያውቀው ተከብረን እየኖርን ነው። በተወለድንበት ሀገር በኖርንበት ሀገር እንዴት ነው መቻቻል እንዲያቅተን የሆነው? ምን የተቀበረብን ነገር አለ ወይ? እናንተስ ሀገር መሪ ሆናችሁ ስልጣን ላይ እየተቀመጣችሁት ምንድን ነው የሚሰማችሁ? እንደ ባለ አእምሮ አስቡት እስቲ። ሀገርን ስትመሩ ሀገር ማፍረስ ነው? ሀገር የሚያፈርሱትን ሰዎች መከላከል ነው ያለባችሁ። እኔ አራጆችን ማሳፈር ሳይሆን ማሳረፍ፣ አደብ እንዲገዙ ማድረግ ምኑ ጋ ነው የአንድን የሀገር መሪ የቀለለ ሚዛን ላይ ማስቀመጥ ተብሎ ያሰባችሁ እንደሆነ አይገባኝም። እና አባቶች ለምንድን ነው የሚታረዱት? ዲያቆናት ለምንድን ነው የሚታረዱት? እናቶች ለምንድን ነው የሚገደሉት? ህፃናት ለምንድን ነው ያለ እድሜያቸው የሚቀሰፉት? ቤተ ክርስቲያን ለምንድን ነው የምትቃጠለው? ሰው እድሜ ዘመኑን ያፈራውን ሀብት ንብረቱን ለምንድን ነው የሚያጣው ብሎ አያስብም? እንደ ሀገር መሪ እንደ ሀገር መሪ አስቡ። ሌሎቻችሁ ለሆዳችሁ ያደራችሁ፣ መሬት የዘረፋችሁ፣ ከስርዓቱ ጋር የምታጨበጭቡ፣ የምታኮበኩቡ፣ የምታራግቡ፣ የስንዴ ዘለላ ይዛችሁ በየቦታው የምትቆሙ፣ ትተኛ ይሆን አትተኛ ይሆን ብላችሁ የምትጨነቁ፣ ለቅድስት ቤተ ክርስቲያን መፍረስ መዶሻ ያቀበላችሁ እንደው ህሊናችሁ ምን ይላችሁ ይሆን? ምንስ ይሰማችሁ ይሆን? ሌሎቻችሁ በሀብት የከበራችሁ፣
በዚህች ሀገር ላይ ሀብት ንብረት አፍርታችሁ በሀብት የከበራችሁ ለሀብት ንብረታችሁ ብላችሁ የኦርቶዶክሳውያን ሞት፣ ግድያ፣ ሰቆቃ አይታችሁ ዝም ያላችሁ በዚህ በምድር ዝም አላችሁ፣ በሰማይ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እሱም በአባቱ ፊት ዝም ይላቸዋል። ይህንን እንዳትረሱ። ሀብት ንብረት የጠዋት ጤዛ ነው፣ ኃላፊ ጠፊ ነው። ለሃይማኖታችሁ ድምፅ መሆን ግን ለምን እንደከበዳችሁ የሰራዊት ጌታ እግዚአብሔር ይወቅ። ሌላው በአርሲ ምድር ላይ ተወልዳችሁ የአርሲን ማር ጠጥታችሁ የአርሲን ወተት ጠጥታችሁ የአርሲን እርጎ የሆነውን አየር ተንፍሳችሁ የአርሲን ስንዴ በልታችሁ በዓለም አደባባይ የታወቃችሁ ዛሬ ግን ዝምታን የመረጣችሁ ያውም የውቧ የድንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሆናችሁ ብርቅዬና ድንቅዬ ልጆቿ ለምን ዝምታን እንደመረጣችሁ የሰራዊት ጌታ እግዚአብሔር ብቻ ይወቅ። እስራኤላውያን እስራኤል ሆይ ኢየሩሳሌም ሆይ ብንረሳሽ ቀኛችን ትርሳን ብሎ ነበር የዘመሩት። እናንተ ግን ቡታን ባናን ሁዱ ጃላ ጀዴ የግርዛቱ ቀን ካለፈ በኋላ የአይን አባት የራሱ ጉዳይ እንደማለት ነው እንደው በቀጥታ ትርጉሙ። እና ለምን ዝምታን እንደመረጣችሁ አይገባኝም። ነገ ትናንትና ክርስትና የተነሳችሁባት ቤተ ክርስቲያን ተቃጥላለች፣ ግን ዝምታን መርጣችኋል። ቤተ ክርስቲያን ሄዳችሁ ያስቀደሳችሁባት ጸበል የጠጣችሁባት ያቺ ቤተ ክርስቲያን ዛሬ ተቃጥላለች፣ ግን ዝም ብላችኋል። ነገ ቤተሰቦቻችሁ ሞቶ የሚቀበሩባት ፍትሐት ተደርጎላቸው የሚቀበሩባት ቤተ ክርስቲያን ተቃጥላለች፣ ግን ዝም ብላችኋል። እንደዚሁ እያለ እየወረደ ወደ እናንተ ይመጣል። ነገ ምንም የሚቀር ነገር የለም። ከምላሴ 2 አይነት ጸጉር ይነቀል ይመጣል። በርቀት ካልተከላከልክ በቅርበት የምታመጣው ነገር የለም እና አርሲ በሰማይ ቤት ትከሳቸዋለች። አርሲ በሰማይ ቤት ትከሳቸዋለች። ስራ ላይ ያላችሁ ከስራ ይባረራለሁ ብላችሁ የፈራችሁ አይደለም። ከስራ መባረር አንገት መቀንጠስ አለ እና ቀርቦ ሳይመጣ መከላከሉ የተሻለ መስሎኝ ነበር። ዝምታን መርጣችኋል። የሰራዊት ጌታ እግዚአብሔር ለወገኖቻችን አጽናኙን መንፈስ ቅዱስን ይላክላቸው። እንደው በልቶ ጠጥቶ ይሁን፣ እንደው እንዴትስ ውሎ አድሮ ይሁን፣ እንዴትስ አሉ ብሎ መጠየቅም ያባት ነው እና ያንን ሁሉ ያላደረጋችሁ አሁንም አልረፈደምና ለወገኖቻችን ድረሱላቸው። ኦርቶዶክሳውያን በአንድነት በህብረት በጋራ እንቁም። በአንድነት በህብረት በጋራ እንቁም። በአንድነት በህብረት በጋራ እንቁም። ቅድስት ቤተ ክርስቲያናችንን ከክፉ ነገር እንከላከል። እግዚአብሔር ይስጥልኝ። ልብ ይስጣችሁ፣ ልብ ይስጠን፣ ልብ ይስጣችሁ፣ ልብ ይስጠን፣ ልብ ይስጠኝ። ይሄንን ነው መልእክቴን። ከወደዳችሁት ይሄንን ጠቅላይ ሚኒስትሩን መስማት አለበት ካላችሁ ለሱማ እንዲደርስ ሼር፣ ኮፒ ሊንክ አድርጋችሁ አድርሱ። የማትፈልጉኝ ግን አንፎሎ ማድረግ ትችላላችሁ። ፖለቲከኛ አይደለሁም። ለሃይማኖቴ፣ ለእምነቴ፣ ለቅድስት ቤተ ክርስቲያኔ ስለሚመለከተኝና ውስጤን ስለሚያንገበግበኝ ነው የምናገረው እንጂ ከማንኛውም ሰው በላይ ተናጋሪና አንደበተ ርቱዕ ሆኜ አይደለም። ወገኖቻችን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን፣ በህይወት ያሉትን በህይወተ ስጋ ይጠብቅልን፣ የተኙትን ያንቃልን።
በስተመጨረሻም እግዚአብሔር ፍርዱን